ቆይ ለምንድን ነው ማንጋባው እንዴ ባሌ ለማን ትቼ አሁን ለማን ተሽን ይመጣሽው በቃ ፍቺውና ግቢኝ ዛሬ ምን ሆነሃል ቆይ ምን ሆንኩኝ እኔ በጣም ሰልችቶኛል ምኑ ደብብቆሽ ብልጥ ልጅ እየበላ ያለቅሳል አሁን ናፍቀኛል ናቀፈኝ የምንጋባ ከሆነ እንጋባ እኔ ከዚህ በኋላ ያሻዋል የቤት መስራት አልፈልግም እሺ ወይ ዘይን ጥፋ የትን ሂድሽ ማንንም ወደሚያገኘን ቦታ ምረጪና እንጥፋ ወይኔ ጉዴ ባሌ ደወለሽ ቻው ሄሎ እንደወላጅና ሳንልሽ ከሆዴና ሳንልሽ ከሆዴ ሰውነት ሽንትለሽ አሞራሁሽ እንደ ሆዴ አሞራሁሽ እንደ መውደዴ ማፍቀሬም ነበር ካድማስ አድማስ ሆዴ ነበር ካድማስ አድማስ አለ እንደ በረዶ ሳይናር ሳይማስ ሆዴ ሳይናር ሳይማስ የሻሸዋደቼ ያመጣሾ የልቤን ሳልነግረው ሄደ ተመልሶ ያው ደማሞ ቤት የእንግዳ ቤት ለመሆኑ ይጠፍተ ነው ግን ገዳም ምን ዓለም በቃች እንዴ ዓለምማ አንቺን አልሰጥም አለችኝ እኮ ምናልባት ሰማያዊ ዓለም የሚሰጠኝ ከሆነ ብዬ ነው ምናልባት እቺ ዓለም የሁለታችንን መገናኘት አልፈለገች ይሆናል ካልተጻፈ ፈጣሪ ስለምን ታስጨንቀዋል ምናልባት የኔና አንቺ መገናኘት ረስቶት ከሆነ ያልጻፈው ላስታውሰው ብዬ ነው ለማንኛውም ልሰናበት ነው የመጣሁት ከሀገር ልወጣ ነው ከሀገር ልወጣ ነው ምንድን ያሳቀ የጸሎት ፍጥነት ከኔ ለይ ነበር የጸለይከው አይገርምም እስከዛሬ አንቺ እንዲሰጠኝ ስጠይቀው ያልሰማኝ ማቶኔን ከሆነ ከኔ አርቃት ስለው ሰማኝ መልካም ይሁት የልቤን ሳልነግረው ሄደ ተመልሶ